እማዬ አባዬ ጓደኛዬ ነው ተዋውቁት። እንዴት ነህ የኔ ልጅ ደህና ነህ? እግዚአብሔር ይመስገን ክብሩ ይስፋ በቸርነቱ ይኸው እስካሁን አለን። እንደው ከቤተ ክርስቲያን ስመለስ ቤተሰቦቼን ላስተዋውቅህ ሲለኝ እኔም ሰላም ልበላችሁ ብዬ ነው የመጣሁት። ጋሼ መቼ አባይ ሄደህ ታውቅና ነው አንተ? ጥሩ አድርገሃል የኔ ልጅ አሉ እንጂ እየተጋደሙ ምን አለ የኔንም ልጅ ብመክርልኝ። መች በምክር ይሆናል ብለው ነው ፈጣሪ መልስላቸው እንጂ እኮ ዘመኑ ከፍቷል። እንደው በጣም አስቲ የኔ ልጅ አረፍ በል ና ቆይ ጉልበቱ ትልሳ ኧረ አይገባም የኔ ልጅ አረፍ በፍጹም ተባረክ ማዘር የእርሶንም ልሳም ቆይ አይሆንም ማዘር ኧረ በፍጹም እንዴ ተባረክ አባ አሜን ቢቢዬ አንተስ ለምን ይቀርባል ና ይሄው የኔ አባት ከዚህ እዚህ እንገናኛለን ብዬ አልጠበኩም። ምን ነገር ጣለ? ከዚህ ምንድነው? ጉድ ሰሩኝ አይደል? ምንድነው? የራሴም ምለው ጓደኛዬ ነው አብሮ ያደገኝ ነው ምለው ሰው ጉድ ሰራኝ። የኔ ነው የምትለው ሰው ነው የሚከዳ። በዚህ ጊዜ ምን ተፈጠረ? ምን አጋጠመ? ምን ሆንክ? ብርሃኑን ታውቀዋለህ? ብሬ ግጥም አድርጌ አብሮ አደገኝ ነው እንግዲህ በደንብ ነው ማለት አንድ ላይ በልተናል ጠጥተናል። ግጥም አድርጋችሁ ምን ያደርገኛል መሰለህ? እኔ አንድ ጫማ እንኳን ሳልቀይር ሁለተኛ መኪና አዘዘ። ሰራለታለሁ የኔ የምትለው ሰው ነው ባይዘው የሚያጠቃ። አንተ ከዳቦ ቤት ሌላ ቢዝነስ አልጀመርክም አይደል? በቃ ጭራሽ እሱ መኪና ደገመ አይደል? መኪና ደገመ ማስደገም ነው። ምንድነው እኔ እንዲሞት ነው ወይስ ምንድነው? አይ ምንም ቢሆን አብሮ አደጌ ነው ወደዋለሁ እኮ። እኔማ ጨርቁን ጥሎ እንዲያብድ ነው የምፈልገው። በዛ ደረጃ እንኳን ክፉ አትሆንበት። እንዲያብድ ብቻ በጣም ጥሩ አይደል? ይኸውልህ ምን መሰለህ አባብዬ ጋር ትንሽ ቢዚ ሊሆኑ ይችላሉ ሰሞኑን እኔ እንደማውቀው ቀለል ያለ አሁን ያንተ በጣም ከበድ ያለ ኬስ ስለሆነ ወንድማቸው ጋር ሪፈር እንዲጽፉልህ አድርግ። ወንድም እንዴ ታይሰፈራላችሁ እኮ አንተ ደንበኛ ነህ በጣም ይሄ ግን እኔ ስራ መሰረቱ ነው እንዴ ማውቀው እዚህ እኮ ነው ሰው የሆንኩት ሰው የሆንኩት እዚህ ነው ወርፌ ደውለህ መስልሽ ግባ እሺ ይሳካል እሺ አታስብ ይሳካል ያዙ ቆይ ማለት ወዴት ነው የት ልትሄድ ነው ቆይ አይ እንደዚህ አይደለም እንዴ እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላ ነው። ቻው ሳትለን እንዲህ ልንልኝ እንዴ ያዙ እንደዚህ ቻው ሳንባባል ዝምታችን ገደል ይግባ። በቃ ይመጣችሁ ያራዳል በበተና አይፎን ጥሪ አይከብድም ብያ ምንድነው አታነሽ ነው አንተ ነው የጠራው አረ አይደለም እኮ እና ምን እሺ ነው ወይ ሜሴጅ ነው እኮ አራሴ ታሪቻቸው የምትዋወቃችሁ ለማሸሽ ምናምን የለም አባትሽን ራሴ የምትዋወቃችሁ ይኸውልሽ ስሚ አንቺ ማለት ለኔ አውሬ አረመኔ እንስሳዎች በበዙበት እና አንበሳ ነብር ምናምን በዛ መሀል እንደቆመች ሚዳቆች ምንድነው ሚዳቆ እኔ ማር በለላ ሚዳቆ ጣፋጭ ስለሆነች ስለምትበላ እጂ እንዴት ነሽ አንተ እንዴት ነው ጋሼ ምን ያልሽኝ ጋሼ አጠነከሩብኝ ደህና ነኝ የኔ ልጅ ባይን ማቃቸው መሰለኝ እንዴ አድርጊ አዎ ባይን ያቀኛል አንቺ ግብሽ እናወራለን እንሻዋራለን አጠነከሩብኝ ሌታ መተካ አስታወሱኝ አንተ የትምህርት ዘመኔ እንድጠላ ካደረከኝ በኋላ ይረሱኛል ብዬ ነበር ልጄን ይዘልኝ አስታወሱኝ አንተ እንደረሳ አንተን እንዴት ማረሳ አሁንማ እኮ ሽማግሌ ምናምን ልክ እኮ ምን አባልቱን አንተ ማለት ጋሽ ሽማግሌ ምን ልትሆን ነው? የትምህርት ዘመኔን ትራንስክሪፕቴን አበላሽተው እንትን ካሉ በኋላ አሁን ጭራሽ ይወጤ ይኸውልህ ሰማኛለህ። እቺ ልጅ ጋር ጫፏ እንዳትደርስ አሁን ሂድ አይደለ? እሺ እንደዛ ነው። ይኸውልህ እኔ እንደዚህ አይነት ነገር እንደሚያደርግ ገብቶኝ ነበረ። ስሙ እናቴ አራዳ ሰባት ዘር ያራዳ አባቴ አራዳ ስለአንተ እርድና እኔ ምን አገባኝ? እሺ ልንገሮታ የሰራሁትን ስራ ልጆትን የአራት ወር ምን ሰፈርተኛ ዲቃላ ይዛባቸው ገባች። ስም ካላሰጡት ሞቻለሁ። እንደውም ያዟት። ቆይ እንደዚህ እና የኔ ልጅ ሂሳብ እስኪ እጄን ታጥቤ መጣሁ። ይኸው ውሃው ይኸው ራን የደፉት የሰው ሀገር ሰው ነው ብለው ብድር ያለበት ቆራ ብሎ ይተኛል ወይ
ምን አባር ያልከው ኑ አባቱ ኑ ብቱኝ ናናት ላንተ ብዬ መሰለኝ እንደዚህ አናቴን ተሰብሬ ሞት እርሶ እያስተቁኝ ያሉት እርሶ አባዶ ልጁ ነፈስ ነው ዞር በሉ እኔ ይኸውልሽ ኤችአይቪ ያለበት ጨርቅ ቂጥኝ ቁጥኝ ያለበት ሁሉ ነገር ጭራሽ ከቤቴ ስድስተኛው ነው ሶርዷል እንደው አባ ጨርሱልኝ ሊፋላው ለዚህማ መቀበሪያ እንዳታውጭ አዎ የተራበጅም መመገብ ራሱ ትልቅ ሲሳይ ነው ከዚህ ጋር ገንዳ ላይ ጠወያ ሞራ ሲሳይ ማድረግ ነው የማያስፈልግ ተረኛ ታካሚ ሰላም ነው ዶክተርዬ? ሰላም ነው። ባለቤቴ ታማብኝ ነበር። እሺ እናከማታለን በእኔ በኩል ግን ብዙ ወንዶች እዚህ እየመጡ ባለቤቶቻቸውን ይዘው እየመጡ ያስቸግሩኛል። እኔ በምላቸው ነገር መስማማት አለበት። ዶክተር በሚለውማ መስማማት ግዴታ ነው። ውስጥ ከገባች በኋላ አንተ እኔን መጣ ዲስተርብ ማድረግ አችልም፣ መረበሽ አችልም። ኧረ በጭራሽ እያንዳንዱ ነገር ሰማኝ። አዎ ምኗ ነበር ያመማት? ራስ ምታት፣ የማይለቅ ራስ ምታት አለባት። የማይለቅ አወላልቂ በያት ምን ሻሻን ነው የምታወልቀው? ሙሉ ማውለቅ ትችላለች። እያንዳንዱን ቦታ መንጥሬ እንድሰራው እያንዳንዱን ቦታ መንጥሬ ማከም አለብኝ። ኧረ ዶክተርዬ የማይገናኝ ነገር አታውሩ እንዴ! እርሶ ሲሰኞነት እንዴ? ንስኪ ምን ሌላ አካል ላይ ምን ታደርጋላችሁ እርሶ? ለራስ ምታት ከታች ነው መሰረቱ። ኑ ምንድን ችግሮች? እንኳን ደስ አለ። የዳህዋ እናት እንባ ፈጣሪ ሰምቷታል ማለት ነው። እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ እውነት ነው እንዴ? ላረጋግጥ ነው እንዴ? አንቺ ወንድም ማለት ያውሩ ስራቸው ነው ብዬ ታፍለው ነው ለጠፍከበት ኋላ ሌላም ጸዴ ጥቅሶች አሉ። አንድ ሁለት እኔ ጋር ትለጠፍበታለህ ወስደ ፊት ለፊት ለመሆን አስቤያለሁ። እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ? ኧረ እባክህ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው። እስከዛ ጠብቀህ ወጣ ትላለህ። እኔ የምልህ ታክሲዋን ባዳ ከሚይዛት ለምን ያልነደው? ውይ አይሆንም። እንዴት? እኔ እኮ ብለድ እኮ ነኝ፣ ደም እኮ ነኝ። እኔ እኮ ደም ለምን አይሆንም? ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ። ምን አገባ ስለሱ? አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው? እንደሱ አታስብ። ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ? አይደረግም። ይሰጥ ትለወጣለህ። ምን ሰዓት እንደተለከፈ አናውቅም። እስኪ እሺ ይሄ ሜሜ ማለት ዲስኦርደር መቼ እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ? ምን እንደነካው አላውቅም። ይሄን ስልክ ተው እያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ይሄ ቆንጆ ትንሽ በጥር አድርጋሽ ታገሽ። ችግር የለውም። አባት ግን አይመጡም እንዴ? ይመጣል። ታውቂያለሽ ግን ምኑን? 4 መኪና፣ 5 ሱቅ፣ 6 ቤት እንዳሉ ታውቂያለሽ? ምንድነው ስራቸው? ዘበኛ። አቤት ይልብጂ አትምራል። ትምህርት ቤት ቀርቼ አይደለ? ወይ በሞትኩት ተደብቅ። አንቺ የምትደብቅ ያለብሽ መምህር አይደሉ? እኔ ለምንድን ነው የምደበቀው? አዲ ሙታለሽ ብዬ ያስፈቅር አቤት ፋዘሪ ደህና ዋሉ። አንተ ምን ሆነህ የቤት ኪራይ የማታመጣው? ኧረ ፋዘር አባቴ ሞቶ እኮ ብር ወጪ አድርጌ ነው። አይ ተው በቃ እግዚአብሔር ያጽናህ። ና ይቻሉ ና ወይኔ ተበላው። አቤት ጋሻ የወሩ የቤት ኪራይስ ይቅርታ ጋሻ የክርስትና
አባቴ እኮ ሞቶ ነው። ግባ እንዴት ነህ አንተ? ጠፋ ሰላም ምን እግር ጣለ የኔ ልጅ? አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ። እሺ አንተ ከሆኜ እኮ ሊጨርሰው እኮ ብዬ እኮ ነው። ስንት ጊዜ ይፈጃል ጉዳዩ? ትንሽ ነው። አንድ 3 ወር። በጣም አሪፍ። ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ። የ3 ወር 7500 ቀድመህ ታስገባለህ ለኔ። እሺ 7500 ይከብደኛል። ጤፍ አልሸምትልህም። በጣም አሪፍ። ውሃና መብራትም ትከፍላለች። ውሃና መብራትም ይመጣብሃል። ምንድን ነው አጎቴ ጋር ለረፍ ብዬ እኮ ነው የመጣሁት። ለኪራይ እኮ አይደለም ከራይ እኮ አይደለም። ይኸውልህ የዋሁ ስማኝ፣ የዋሁ እኔ ጋር ነው የሚቀንሰው። ያኛው አጎት 10000 ብር ነው የሚደርስብህ አንተ ገብተህ እዛ ያኛው ጋር ብትሄድ 10000 ብር እኔ ጋር ነው 2500። የምን መጨማለቅ ነው? ምንድነው የምትጨማለቀው? ምንድነው ዘመድ ትላለህ እንዴ? እኛ ቤት እግሬ ይርገጥ አንድ ቀን አታድርም። አበሻቅጬ ነው ማስወጣ። ውጣ እንዴ! ሲያመደ